ሰላም ጋይስ፣ እንግዲህ ቻሌንጃችን እንደቀጠለ ነው። በጣም ጠራራ ፀሐይ ነው ዛሬ። እንግዲህ ከሰዓት ሊወጣ ነው ከምሳ ሰዓት በኋላ እና ያው በዚህ ሰዓት በምንሸኘው ሰው የምናገኘው አጀር ሌላ ታሪክ ነው። እንግዲህ አብራችሁ ሰላም ማዘር፣ ወዴት ኖት? እኔ ወደዚህ። ሩቅ ናችሁ? ወደ ወይ በላል። እሺ ልሸኛችሁ ነኝ። ወደዚህ አይደል እየሄድክ አይደል? እዞራለሁ፣ ችግር የለውም። አንድ ሰው ልሸኝ ከራሴ ጋር ቃል ስለገባኝ እድለኛ እርሶ ነው። ልሸኛችሁና ከዛም መልሳለሁ። ይው አመኛክ ለቅ እናቴ እያልኩሽ አታምኚኝ? እሺ ፀሐይም ስለሆነ ሳይሽ ደክሞሻል። ዳገት ነው ደግሞ አሚን። እኔ ምስል ነው የምፈልገው እሱን። እናቴን በጣም ስለምወዳት ለአንድ ወር ቃል ገብቻለሁ በየቀኑ አንዳንድ እናት ለመሸኘትና ስመጣ ዳገት ነው ፀሐይ ነው ደክሞሻል። ከዛ አንቺን ልሸኝሽ ብዬ እየሸኘሽ ጨምሮ ይስጥል። አሚን። ይሄ የሚል ማንም የለም። የእናት አምላክ ይጠብቅ። አሚን። ከዚህ በላይ ምን አለ? እኔ ምን ፈልግ ባላደክም ደስ ይለኛል። ኧረ ለምን ችግር የለውም። እስከ ቤታችሁ ድረስ ነው አደረሳችሁ። አንቺዬ እውነት እንደዚህ አይነት እንትን ነው እድል ነው። እሺ ቤተክርስቲያን ላይ አንዱ በእኛ ሃይማኖትም ሆነ በእናንተ ሙስሊም ነህ? በነገራችን እኔ ሙስሊም ነኝ። በእኛ ሃይማኖትም በእናንተም ሃይማኖት መልካም ስራ የሚል ስራ አለ። ቤተክርስቲያን የዓመት የማርያም ቀን በጣም አሁን ሙስሊሞች በአብዛኛውን ጊዜ ለምነው ነው ዘካ ያበሉት ወይም ደግሞ በየቤተል እኔ ብዙ አያለ እንደዚህ ታቆሙና መኪና የተቸገረ ሳትጠይቁ ነው የምትሰጡት። አሁን በእኛ ስጥ ነው፣ በእኛም ስጥ ነው። እናንተም እንደዛው እንዳለ ሆኖ በእኛም ስጡ ነው። ሳትጠየቁ ግማሽ አንድ ሙሉ የምትበላ ከሆነ ግማሹን አካፍላ ነው። እውነት በዚህ እንትን በዚህኛው ወደ ላይ ችግባ ይበቃል። እሺ አባዬ ወደዚህ ወደ ውስጥ ነው። አያስጠፋሽ እስከ ውስጥ በማርያም ችግር ታዞልኝ። እውነት ፀሐይ ነው ደግሞ ፀሐዩ ከባድ እግዚአብሔር አምላክ ማለት ነው። አንተ እንደዚህ እንዳልክ ሁሉ ለኔ ራሱ አሁን ይሄ ትልቅ ትምህርት ነው የሚሆነው። እውነት አሁን የኔ ልጅ አለ 15 አመቱ ነው። አገናኝሃለሁ። እውነቴ ነው። ለምን እናትን ምን ያህል መውደድ እንዳለ እንዲማርልኝ ማለት ነው። እውነቴ ነው። ይሄ ስጦታ ነው። ያክም ሳይሆን የውስጡን ይድረስ። አሜን። በቃ ያ ነው የምፈልገው። አሜን። እንደዚህ አይነት እድል የለም። ይሄ ታዞልኝ ነው። ሂድ ቀጥታ ሂድ። እንግዲህ ቤትሽ ነው ማደርስሽ ብላ አድርሰኝ። አደረ ቃል ነው ቃል። በታችኛው ሂድ ገደል እንዳይሆን ሌላኛ ገደል። እንደዚህ ቀጥታ እሱ ይስጥክ። አሜን። ይሰጣል ደግሞ ኢንሻአላህ። በቃ